ባለሱቅ ደብተር አለ? አዎ አለ። ስንገልጽ ነው የፈለኩት። መቶ ገልጽ ነኝ። እሺ ያው እንካ። እኔ ይሄ መቶ ገልጽ ነው እንዴ? አዎ መቶ ገልጽ ነው። ካላመንከኝ ቁጥር ነው። እሺ ቆጥራታለሁ። 50 ይሄው 50 ገልጽ አንዴ ይሄው። አንቺ አልተማርሽም መሰለኝ። እንዴት መሰለኝ ቆጥር ከዚህም በኩል ነው። እሺ ቆጥረው እንደዚህ ይቆጠራል። 100 ነው። 50 ሲደመር 50 ስንት ነው? 100። እሺ ይሁን። ስንት ነው? 200 ብር ብቻ ነው። እሺ ይሄው እንዴ ይሄ እኮ 100 ብር ነው። እኔ ያልኩህ 200 ብር። አንተ አልተማርክም እንዴ? ይሄው ከዚህም 100 አለ ከዚህም 100 አለ። አንድ ላይ ሲተራል 200 ብር። እስኪ ስለ ፕሮንቶ ቾኮሌት ልንገራ። በነገራችን ላይ ደግሞ ማከፋፈል ከፈለጋችሁ በዚህ ከስር በማስቀምጥላችሁ ስልክ ቁጥር ደውላችሁ ማግኘት ትችላላችሁ። የፕሮንቶን ጣፋጭ ቾኮሌቶቻችንን ላሳያችሁ። ሳምሪ ቾኮሌት፣ እንዲሁም ፕሮንቶ ጠጠር መሳዩን ቾኮሌት፣ እንዲሁም ፕሮንቶ እጅ ላይ የሚታሰረውን ቾኮሌት የፕሮንቶ ምርቶች ናቸው። ይመቻችሁ። ባይ። ልጆት ነበር አይደል የሚጦሩት? አዎ ጤፉን፣ ሽንኩርቱን፣ ዘይቱን እንደማያመጣልኝ ነገር የለም። ዛሬ ማን ያምጣ? ሁሉም ያልፋል። ገፍትረው ፈጠፈጡ ልጄ። ገፍትረው ነው እንዴ ጣሉት? አዎ ገፍትረው ፈጠፈጡት። ወይኔ ልጄ። እንደውም ጓደኞቹ መጡ፣ እንጠይቃቸዋለን። ምን ቀራቸው ደግሞ? እኔንም ሊፈጠፍጡኝ ነው? ሊደፉኝ ነው? ኧረ እንዳይባል ማዘር። ተይ እባክሽ፣ እሱንም ፈጠፈጡ፣ እኔንም ሊፈጠፍጡ ነው። እንዴት አደሩ ማዘር? እየበረቱ ነው? በበረታ ባልበረታ ምን ዋጋ አለው? እኔንም ልደፉኝ ነው የመጣችሁት? ልጄ ፈጥፍጣችሁ ከገደላችሁ በኋላ። ኧረ ማዘር እንደዛ አይባልም። ነገም እኮ እኛ ምን እንደምን አይታወቅም። ደግሞ እኮ ልጆት 12000 ጫማ ከፍታ ላይ ስለነበር ነው። የምን 12000 ጫማ ነው? እሱ 2 ጫማ ነው ያለው። ኧረ እንደዛ አይደለም። አሁን የመጣ ነው ማዘር። እኛ የጦር ካምፕ ውስጥ አንድ ልጅ ሲሞት ለቤተሰብ የምንሰጠው ገንዘብ አለ። እሱ ልንሰጥ ነው የመጣ ነው። የምን ገንዘብ? ሬሳ መጣ። ሞልቷል። ፈጣሪ አጥኖት ማዘር። እኔ ምለው ልጆች ይሄን 10000 ብር የሰጣችሁ ልጄ ቡጡ ስለሞተ ነው አይደል? አዎ ማዘር። ታናሽ ወንድሙም አለ፣ ወስዳችሁ ፈጥፍጡልኝ። እሺ ችግር የለውም። ሰፈር ነኝ፣ እንገናኛለን። ስለ ፈጣሪ ብለህ እርዳኝ። አቅመ ደካማ ነኝ ልጄ። አቦች እግዚአብሔር ይስጥልን። አሜን። እኚህ ሴትዮ ሊያስቀጽፉኝ ነው እንዴ? ኧረ ያለኝ ልስጣቸው። ማዘር እንኩ አምጣው። አንተስ ጨክነህብኝ ነበር። ፈጣሪ ሰጠኝ እንጂ። ባጃጅ የት ነሽ? እዚህ ቄራ ነኝ። ቄራ 50 ብር ገብቷል። ብር ያለኝም እና በነፃ ልገባ ነው እንዴ? ኧረ አባቱ ተባበረኛ። እሺ አንዴ በጥፊ ልበልና ትገባለህ። እሺ ምታኝ። በዚህም ድገመኝ። አሁን ግባ። አጎቴ ና ያንተም ተከፍሏል። እና ግባ። በልጋ ብሩ ጠንቀቅ አርጋዝ። ብር እኔ ጸልሽ ነኝ። እንዴት ብር ማጠፉ? አሪፉን ስጋ የሚገርም ስጋ ነው የማመጣልሽ። በባለፈው የዛሬ 2 ዓመት ያመጣሁትን ቅርጫ አላየሽም? እንዴት እስካሁን እኮ ቋንጦ እየተበላ ነው አይደል? ከዛ አንቺ ሽንኩርትና ዘይት እያቁላላሽ ጠብቂ። አሁን በ10 ደቂቃ አመጣዋለሁ። ቄራ እንደሆነ እዚህ ጋር ቀረብ ነውሽ። ጠብቂኝ በቃ 10 ደቂቃ። የኔ ቄራ ካሁን በኋላ ካርታ እንዲሁም ካርታ ተጫውቺ። ለምን በሬውን አላመጡ? ሚስቴም ደስ ይላታል። የስ ብራዘር ብር ጨርሳት። ምንም ብር የለም። መደብ አዲስ መደብ ብራዘር አዲስ መደብ። ምንድን ነው? ምን የቀረኝ ነገር አለ? ነፍሴ ብቻ ቀረች እኮ። ኧረ ብራዘር ምን የቅርጫውን ተብሎት የቅርጫ ስልክ ምናምን የለም? ስልክም አለኝ። እናምጣው። ቆይ አንዴ ስልክ እሺ፣ ያወራና እጫወታለሁ። እሺ ብራዘር። ሄሎ አንቺ የምን ቅርጫ ነው? ቅርጫ ትበይኝ አንቺ ቅርጫዎች። ምን ስጋውን እንኳን ባመጣው ሙያ እንዳለው ሰው መስራት ራሱ መች ትችያለሽ? እችላለሁ። የት የተማርሽው ነው ደግሞ የምትሰሪው አንቺ? ተመስገን። እቺንም ላላሳጣኸኝ። ሰላም ነው ማዘር? ሰላም ነው። እንጀራ ስንት እንጀራ ፈለግ? ሰላም አሉ ማማ ዝናሽ። አንድ እንጀራ ብር አንድ ብር። ይኸው እንኳን እንጀራውን በዚህ አድርጉት። ደፋር። እንጀራውን በዚህ አድርጉት። እዛው ያዙት። እና በምን ልይዝ ነው? እናንተ ቀልድ አልቆባችኋል። ነይ ልጅ ጉረስ። ኧረ ማዘር ይኸውልህ ገዛ መጥቼ። ኧረ ችግር የለውም ማዘር ሄጄ እበላለሁ። ና ጉረስ። ታዲያ ለምን መጣ? እሺ ማዘር እርሶ ካሉማ። አንተም ድርሻህን እንካ።
ኧረ ማዘር ችግር የለም። ይኸውልህ በላ ችግር የለም ማዘር። ግልግል በጣም ጥሩ ሰው ናቸው። እናት የሆኑ ሰው ናቸው። አረ በጣም እናት የሆኑ ሰዎች ናቸው። ኧረ ማዘርዬ ቆዩ እኮ። አቤት ጠራችሁ? ኧረ ማዘር እንጀራው ቆየ። ደፋር ጎረሳችሁት እኮ።